haiki wotsa osa besikita dane a haiki daramadona utikini azi wogana ibesikine wana haisi bikedene nisi azi tumakone ga kase hageko haga woga tumako osaka tumakone awa woga tumako ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምትይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ Hola, Carlos. Terus berjuang, jangan berhenti untuk wujudkan semua mimpi. ሳንታ ተመልሷል ይላል። ዋሂራ ዋንታና ሜራ ምን ማለት ነው? ጭብጨባ አይጥለኝም ማለት ባርማን ሆነናል፣ ድግት ተመልሰናል። ያረዳል ይለያል፣ ለመሰሰልም ያንጸባርቃል። ወሬኛው ያወራል፣ ላይተኛም እንቅልፍ ይደነግጣል። ጨዋታን ጨዋታ ያነሰዋልና ድሮ ቀረ ስትለኝ ማለት ነው። ድሮ ከአድማስ ዩኒቨርሲቲ በዲፕሎማ ለተመረቀ ልጃቸው በሪያርድ የሚደግሱ ቤተሰቦች ሁሉ ነበሩል። ድሮ ኑሮ ጥሩ ስለነበረ ህዝቡ ደረጀና ሀብቴ ሙያሽ ዘርዝርልሽ እያሉ ሲዘፍኑ ሆዱን ይዞ ይንፈራፈርና ይስቅልህ ነበር። ድሮ ወደ ደብረ ማርቆስ የሚጓዝ አውቶቡስ ውስጥ የታደለ ገመቹን፣ የነቀምት አውቶቡስ ውስጥ ደግሞ የሰማኸኝ በለውን ዘፈን መስማት ኖርማል ነበር። ድሮ ታመን ጤና ጣቢያ ስንሄድ ራሱ ከመድኃኒት በፊት ወተትና ስጋ መመገብ እንዳትረሱ የሚል ከባድ ማስጠንቀቂያ ይሰጠን ነበር። ድሮ አንድ ሱፍ ለመስፋት ራሱ 30 ሜትር ጨርቅ ነበር የምንጠቀመው። ድሮ አዜብ መስፍን የተባለው የቤት እመቤት ባለቤታቸው በሚከፈላቸው 7500 ወርሃዊ ደሞዝ ድልቅቅ ብለው እንደሚኖሩ ከታይላንድ ጉብኝታቸው በኋላ ነግረውንም ነበር። ድሮ የመንግስት ሰራተኛው በወራዊ ቁጠባ ኮንዶሚኒየም ይደርሰው ሁሉ ነበር። ድሮ አለድም ልብ ያለ ድምድም አልማራለና ተመለሰ ሄደ ጥምጥም ነገር ማለ ብር አይሆንም አያምር ያዝና መለሰው ካመለጠም እንዳያምር ድሬዱ ሲያምር ይሉኛል ዘወትር የፉገራ በደል ይታተራል ለመታመን ልቤ ብር ይላል ፍጥን ያዘችና ዛሬ ማታ በኢትዮጵያ አንድ የሆነ ቦታ አንድ ትንሽዬ ልጅ
ተርቦ ተኝቷል። ኢትዮጵያ ድሃ ስለሆነች አይደል፣ ኢትዮጵያ ፍቅሯን ገና ስላላደራጀች በሚሊዮኖች የሚቆጠሩ ወላጅ አልባ ልጆች፣ ቤት አልባ እናቶች ያለ ጥበቃ፣ ያለ ትምህርት፣ ያለ ዓላማ አእምሯቸው ላይ የማትወስን ሀገር ውስጥ እያደጉ ያሉ ልጆች። ግን አሁን እስቲ ቆም ብላችሁ አስቡት። በኢትዮጵያ ትልቁ ያልተጠቀምንበት ሀብት ወርቅ ባይሆንስ? ነዳጅ ባይሆንስ? መሬት ራሱ ባይሆንስ? እግራቸውን ባዶ አድርገው በጎዳና ከሚሄዱት የተረሳ የሰው ኃይል ቢሆንስ? ኢትዮጵያ በአፍሪካ ታሪክ ትልቁን የሰው ልማት ፕሮጀክት ብታስጀምርስ? እስር ቤት አይደለም፣ ካምፕ አይደለም፣ ልመና አይደለም። ነገር ግን በእያንዳንዱ የኢትዮጵያ ክልል ውስጥ የሚገነቡ ራሳቸውን የሚችሉ ማህበረሰቦች፣ በፀሐይ ኃይል የሚሰሩ፣ በባዮጋዝ የሚንቀሳቀሱ፣ በስርዓት የተገነቡና በዓላማ የሚመሩ ቤት አልባ እናቶች ሁሉ በዘመናዊ ዲጂታል ስርዓት የሚመዘገቡበት ቦታ። ወላጅ አልባ ልጆች ምግብ፣ ትምህርት፣ ጤና፣ እንክብካቤና ስርዓትን እና ብዙዎቹ ከመቼውም ጊዜ በላይ ያላገኙትን የህይወት ዓላማ የሚያገኙ What's that? Oh, it's just the greatest thing that humans ever made. The Vespa. Whoa. You just sit on it and it takes you anywhere you want to go. In the whole stinking world. ህይወት ገንዘብ መስሎኝ ነበረ። ህይወት አሜሪካን መሄድ መስሎኝ፣ ህይወት በቃ ማግኘት ቁሳዊ መስሎኝ ነበረ። ህይወት ሰው መሆን ነው። ሰው ከፈራ አንድ ፍርሃት ነው፣ ፈራህ እግዚአብሔር። ከዛ ውጪ ሰውን ማክበር ነው። ፍርሃት አይደለም እሱ፣ ማክበር፣ ክብር፣ ታላቅህን፣ ጓደኛህን፣ ወንድምህን፣ ታናሽህን፣ የሁሉም ሰው የክብር አይነት አለው፣ መንገድ አለው። በደንብ አስተምረውናል ያሳደጉን ሰዎች። ማህበረሰብ ልብ ያለው ያውቃል አይደል? የፈለገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት በምናምን ያውቃል። ልበቀና ከሆንክ ታውቀዋለህ እነሱን ክብሮች። እነሱ ፍርሃቶች አይደሉም፣ ክብሮች ናቸው። በእድሜ ስለሚበልጥህ የምታከብረው ሰው አለ። በእድሜ ስለሚበልጥህ ብቻና ብቻ። እዚህ ሰሚት አካባቢ ሰው ሁሉ እየተጋፋ የሚያየውን ቦታ ላሳያችሁ። በዚህ በሳሊተ ምሕረት አርጋችሁ ሳይሆን በፍየል ቤት አርጋችሁ ስትሄዱ ሰው ሁሉ እየተጋፋ ነው የሚያዩት።
እድሜ እየጨመረ ሲሄድ ያስጠሉኝ 6 ነገሮች። አንደኛ የማይጠቅም ይሉንታ፣ ሁለተኛ ሰው የበዛበት ቦታ፣ ሶስተኛ የጓደኛ ጋጋታ፣ ዝም ብሎ የሚጠቅም ጓደኛ 2 ወይ 3 በቂ ነው። አራተኛ አላስፈላጊ የህይወት ድራማ፣ አምስተኛ የሚጮህ ሰው፣ ዝም ብሎ ቀስ ብሎ የማያወራ ሰው፣ ስድስተኛ ራሱን ብልጣብልጥ አድርጎ የሚቆጥር ሰው፣ ራሱን ብልጥ የሚያደርግ ሰው በጣም ነው ያስጠላኝ። እናንተስ በእድሜያችሁ ለውጥ የሚያስጠላችሁ ነገር ምንድነው?